በአማራ ክልል በሚገኙ የባህል ፍርድ ቤቶችን ሚና በማጠናከር ህብረተሰቡ አማራጭ ፍትህ እንዲያገኝ ለማስቻል እየተከናወነ ያለው ተግባር ውጤት እያስመዘገበ መሆኑን የአማራ ክልል ጠቅላይ ፍርድ ቤት አመላከተ። በበርካታ የክልል አካባቢዎችም የባህላዊ ፍርድ ቤት ሽማግሌዎች ምርጫም የተካሄደ ሲሆን ለሽማግሌዎችም ስልጠናዎች መስጠት ተጀምሯል። ከሰለሞን ዘመኑ ተጨማሪውን እንከታተል። አለመግባባቶችንና ግጭቶችን በመፍታት የባህል ፍርድ ቤቶች ሚና ከፍተኛ ነው። ካላቸው ሚና የተነሳም በአማራ ክልል የባህል ፍርድ ቤቶች በሕግ እውቅናና ድጋፍ ተሰጥቷቸው ለዜጋዎች አማራጭ የፍትህ መስጫ ማዕከላት ሆነው እንዲያገለግሉ ተደርጓል፣ እየተደረገም ይገኛል። በዚህ መሰረት በአሁኑ ወቅት በክልሉ በ1149 ቀበሌዎች 5500 የሚጠጉ ሽማግሌዎች ምርጫ ተካሂዷል። ስለ ባህላዊ ፍርድ ቤቶች ተግባርም ስልጠና መሰጠት ተጀምሯል። በባህር ዳር ከተማ በሚገኙ ቀበሌዎች ለተመረጡ የባህላዊ ፍርድ ቤቶች ሽማግሌዎች የአቅም ግንባታ የስልጠና መድረክ ላይ ንግግር ያደረጉት የአማራ ክልል ጠቅላይ ፍርድ ቤት ፕሬዝደንት አቶ አለማንታ አግደው የባህል ፍርድ ቤቶችን በየአካባቢው በማጠናከር ዜጋዎች አማራጭ ፍትህ እንዲያገኙ የሚደረገው ጥረት ተጠናክሮ ይቀጥላል ብለዋል። በሀገር ደረጃ የተጀመረው የትራንስፎርሜሽን የፍትህ ስርዓቱን የዳኝነት አካሉን አገልግሎት አሰጣጥ የማሻሻል ስትራቴጂ ውስጥ አገር በቀል እውቀቶችን የመጠቀምና ዜጎቻችን በባህላቸው መሰረት የመዳኘት መብትን እውን ለማድረግ የተወሰዱ የማሻሻያ እርምጃዎች ውጤት አንድ አካል ሆኖ በየክልሎች በፌዴራል ደረጃም በፍትህ ሚኒስቴር የሞዴል ሕግ ወጥቶለት ብዙ ክልሎች የባህል ሕግ አውጥተው ተግባራዊ ያደረጉ ይገኛሉ። ጠቀሜታውም ፍትህን ተደራሽ የማድረግ ጉዳይ ነው። በኢፌዴሪ ፍትህ ሚኒስቴር የተቋም ግንባታና ሪፎርም ሚኒስትር ዴኤታም ዶክተር ኤርሚያስ የማነ ብርሃን በበኩላቸው ሽማግሌዎቹ ከባህላቸው በተጨማሪ ለመሰረታዊ የሰብአዊ መብቶች እንዲሰሩ የባህላዊ ፍርድ ቤቶች ሚና ከፍተኛ ነው ብለዋል። ህብረተሰቡን ፍትህ በመስጠት ህብረተሰቡን በማገልገል ከፍተኛ ሚና ሲጫወቱ የነበሩና አሁንም ያሉትን ባህላዊ የግጭት መፍቻ ዘዴዎች፣ ባህላዊ የዳኝነት የግልግል ዘዴዎችን በሚገባ እውቅና ሰጥተን አማራጭ የፍትህ ማግኛ ዘዴዎችን እናስፋ። በዚህም ምክንያት ህብረተሰቡ ሳይንገላታ፣ ህብረተሰቡ ከፍተኛ ወጪ ሳያወጣ፣ ብዙ ጉዞ ሳይጓዝ በሚያምነው በሚቀበለው ባህል መሰረት መዳኘት፣ ክርክሩን መፍታት የሚያስችልን እድል ማስፋት አለብን በሚል መርህ ነው ይሄ የመሰረተ ማህበረሰብ ፍትህ የተቀረጸው። የባህል ፍርድ ቤቶችን ለማጠናከር እየተደረገ ያለው ጥረት መልካም መሆኑን በስልጠና መድረኩ የተሳተፉ ሽማግሌዎች ገልጸዋል። ጠቀሜታውንም በመጥቀስ መርጌታ አብርሃም ሞላ እባላለሁ። ቤት ሲገነባ ቤት ሲሰራ ምሰሶ አልቦ አይሰራም። ወጀብ እንዳይጥለው ጣራውና ግድግዳውን አጣፍሮ በአንድ አድርጎ አስማምቶ አግባብቶ የሚይዘው ምንድነው ከተባለ ምሰሶ ነው። ባህላዊ ሽምግልና ደግሞ ለሀገሪቱ ምሰሶ ነው ማለት ነው። ስራው ይሁን እባላለሁ። ህብረተሰቡ ጊዜውን፣ ንብረቱን፣ ገንዘቡን ከሚያባክን በአገር ሽማግሌ በአካባቢ እርቅ ሰላም ፈጥሮ በተለይ በትዳር ላይ አለመግባባት ሲፈጠር ልጆች እንዳይበተኑ ጎረቤት በተለያየ ምክንያት ሲጋጭ ተሎ መፍትሄ ለመስጠት መፍትሄ የሚሆን ተቋም ነው። ወርልድ ቪዥን ኢትዮጵያ ለባህል ፍርድ ቤቶች የኮምፒውተር ድጋፍ ያደረገ ሲሆን የባህል ፍርድ ቤቶችን ለማጠናከር ከፍትህ ሚኒስቴር ጋር እየሰራ መሆኑን የወርልድ ቪዥን ኢትዮጵያ የሰላም ፕሮግራም አስተባባሪ አቶ ኢዮብ ይስሐቅ ገልጸዋል። በተለያዩ የክልሉ ቀበሌዎች ከተመረጡ 5500 ሽማግሌዎች ውስጥ 437ቱ ሴት ሽማግሌዎች መሆናቸውም ተመላክቷል።